الرحمن الرحيم الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا من سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، فإن شهر رمضان شهر فضيل. رمضان ور تلك هنا ورن الله سبحانه وتعالى እዝነት የሚዘረጋበት ወር تقبل القلوب على الله ويكثر الخير ቀልቦች ወደ አላህ የሚዞሩበት ኸይር ነገራቶች የሚበዙበት ነው። መጥፎ ነገራቶች የሚያንሱበት ويتسابق المسلمون على فعل الطاعات ሙስሊሞች ኸይር ስራዎችን ለመስራት የሚሽቀዳደሙበት من تلاوة القرآن وصدقة وذكر وصلاة የተለያዩ ዒባዳዎች ቁርአን በማንበብ ሶላት በመስገድ አዝካሮችን እንደዚህም ሶደቃዎችን በማድረግ ሌሎችም ዒባዳ አይነቶችን በማድረግ ሙስሊሞች ሙሳበቃ የሚያደርጉበት ወር ነው ሸህሩ ረመዳን። እሱን አስመልክቶ ነው እንግዲህ ኢንሻአላህ የተወሰኑ ቀናቶችን የምናየው። የረመዳን አዳቦች አሉት። ፈድሉል ቁርአን፣ ቅያመ ለይል፣ የተለያዩ የአሕካሞችን የረመዳን የሲያም አሕካሞችን ሙስሊሞች ማድረግ ያለባቸው ሸሪዓተል ኢስላሚያ የሚፈልገውን የምናሰናዳበት ፕሮግራም ነው የሚሆነው ኢንሻአላህ። በዛሬው ፕሮግራማችን የምንጀምረው ረመዳን በምን አይነት መልኩ ነው የሚጀምረው? فإن دخول شهر رمضان يثبت بواحد من الأمرين ረመዳን ወር የሚገባው በሁለት ነገራቶች አንዱ ሲረጋገጥ ነው። ስለዚህ ረመዳን የሚባለውን ወር የምናስተናግደው ወይም ደግሞ ረመዳን መሆኑ ተሕቂቅ የምናደርግበት ከሁለት ነገራቶች አንዱ ሲገኝ ረመዳን ገባ ይባላል። እነሱም የመጀመሪያው ምንድነው? ሩእየቱ ሂላሊ፣ ረመዳን የሚረጋገጠው ጨረቃውን በማየት ነው። የረመዳን ጨረቃ ሲወጣ ረመዳን ገባ ይባላል። وهذا عند جميع أهل العلم የእውቀት ባለቤቶች ሙስሊሞች በአጠቃላይ የሚስማሙበት ጉዳይ ነው። ረመዳን የሚረጋገጠው ጨረቃው በመታየቱ ነው። لقول النبي صلى الله عليه وسلم صوموا لرؤيته وأفطروا لرؤيته ጨረቃውን አይታችሁ ጾሙ እንደዚሁም ደግሞ አይታችሁ አፍጥሩ በማለት ይናገራሉ። فإن غم عليكم فأكملوا عدة 30 እናንተ ቢሸፈንባችሁ ሰማዩ ጨረቃውን ማየት ባትችሉ 30 ቀን ሙሉ በማለት ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ተናግረዋል። وفي لفظ آخر صوموا لرؤيته وأفطروا لرؤيته فإن غم عليكم فصوموا 30 ጨረቃውን አይታችሁ ጾሙ፣ ጨረቃውን አይታችሁ አፍጥሩ። በእናንተ ዳመና ቢሆንባችሁ 30 ቀን ጾሙ በማለት ይናገራሉ። فأكملوا عدة شعبان 30 يوما በሌላ ሐዲሳቸው ደግሞ የሸዕባንን ወር 30 ቀን ሙሉ በማለት ይናገራሉ ማለት ነው። ስለዚህ አንደኛው መንገድ ምንድነው? ረመዳን የሚረጋገጥበት ጨረቃውን ማየት ነው። የረመዳን ጨረቃ ከታየ ረመዳን ገባ ይባላል። ሌላኛው መንገድ ኢክማሉ ዒደት ሸዕባን 30 የውመን የሸዕባንን ወር 30 ቀን መሙላት ነው። فإن لم يرى المسلمون هلال رمضان فعليهم أن يكملوا شعبان 30 يوما ሙስሊሞች የረመዳንን ጨረቃ ማየት ካልቻሉ በየትኛውም መንገድ ዳመና ሊሆን ይችላል፣ ጭጋግ ሊሆን ይችላል፣ በየትኛውም መልኩ ሰማዩ የማይታይበት መንገድ ቢፈጠር ሸዕባንን አሁን ያለንበት ሸዕባን ወር 30 ቀን ይሞላል ማለት ነው። 21ኛው ላይ ነው ያለነው። ረመዳን 9 ቀን ወይም 8 ቀን ነው። ለዛ አካባቢ ነው የቀረው። የዛሬ ሳምንት አካባቢ እንጀምራለን ኢንሻአላህ። ስለዚህ የ30ኛው ቀን ሌሊት ጨረቃው የማይታይበት መንገድ ከተፈጠረ አሁን ያለንበትን ወር 30 ቀን መሙላት ነው።
30 ከተባለ በኋላ በቀጣዩ ቀን የረመዳን ወር አንድ ብሎ ይጀምራል ይጾማል ማለት ነው። 30 ሳይሞላ ግን በ29ኛው ላይ ጨረቃ የሚታይበት መንገድ ከተመቻቸና ከታየ ቀጣዩ የረመዳን ቀን ነው ተብሎ ይታሰባል ይጾማል ማለት ነው። ይሄ በሁለት መንገድ ነው ረመዳን የትኛውም ወር የሚረጋገጠው። ያው በብዛት ረመዳን ስለሆነ እንጂ ማንኛውም ወራቶች በጨረቃ ነው የሚቆጠሩት። ጨረቃዎች በየወሩ ይታያል። ስለዚህ ዛሬ ማታ ጨረቃ በምዕራብ በኩል ከታየች አዲሱ ወር ገብቷል ይባላል ማለት ነው። ስለዚህ فالواجب على المسلمين أن يصوموا برؤية هلال رمضان في ليلة 30 من شعبان ولو صار شعبان ناقصا ጨረቃው ከታየ 29 ቢሆን ማለት ነው። ጨረቃው ከታየ ሙስሊሞችን ግዴታ ይሆናል መጾም። ወይፍጥሩ ቢሩእየት ሂላል ሸዋል ሊለይለት 30 ሚን ረመዳን ረመዳን ነገ 30 ነው ሊባል ማታ ጨረቃ ከታየ የሸዋል ጨረቃ ማለት ነው። ከረመዳን ቀጥሎ የሚገባው ወር ሸዋል ይባላል። የሱ ጨረቃ ከታየ በ30ኛው ቀን ፍጥር ይደረጋል በ29 ቀንም ቢሆን። ስለዚህ ወር የሚባለው 30 ቀን በጨረቃ አቆጣጠር ማለት ነው። 30 ቀን ሊሆን ይችላል፣ 29 ቀን ሊሆን ይችላል። 29ም ቢሆን አንድ ወር ሙሉ ነው፣ 30ም ቢሆን አንድ ወር ሙሉ ነው ማለት ነው። ስለዚህ የጨረቃ ሁኔታ ነው የሚወስነው። ስለዚህ የረመዳን ጨረቃ ከታየ ይጾማል፣ የሸዋል ጨረቃ ከታየ እንደዚሁ ፍጥር ይደረጋል። وأما إذا لم يرى الهلال فعليهم أن يكملوا شعبان 30 يوما ويكمل رمضان 30 يوما ጨረቃ ካልታየ ግን ረመዳንንም 30 መሙላት ግድ ነው። ሻዕባንንም እንደዚሁ 30 ቀን መሙላት ግድ ነው። ለምን ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ፈኢን ጉመ ዓለይኩም ፈአክሚሉ ልዒዳ አይታችሁ ጹሙ፣ አይታችሁ አፍጥሩ። በእናንተ ላይ ቢሸፈንባችሁ ግን ፈአክሚሉ ልዒዳ ቀኑን ሙሉ 30 ሞልታችሁ ሱሙ። ፈኢን ጉመ ዓለይኩም ፈሱሙ 30 ረመዳንም ከሆነ በእናንተ ላይ ቢሸፈንባችሁ ሰማዩ ማለት ነው ጨረቃውን ማየት የማትችሉበት ሁኔታ ቢፈጠር 30 ቀን ሞልታችሁ ጹሙ ስላሉ ግዴታ ነው ማለት ነው። 30 ቀን ተጹሙ በ31ኛው ላይ ፍጥር ይደረጋል። ረመዳንም የመጀመሪያው ከሆነ ሻዕባን 30 ቀን ተደርጎ በአንደኛው ረመዳን ይጀመራል። ጨረቃ የማይታይበት መንገድ ከሆነ ከታየ ያው በ30ኛው ሊጾም ይችላል ማለት ነው። ወሩየቱ ሂላል ረመዳን ተስቡቱ ቢሸሃደቲ ሻሂድ ዓድልን ዋሂድ የረመዳንን ጨረቃ አንድ ሰው አይቻለሁ ካለ ታማኝ የሆነ ፍትሃዊ የሆነ ሰው ከሆነ አንድ ሰው ካየ ረመዳን ይረጋገጣል። عند جمهور أهل العلم لما ثبت عن ابن عمر رضي الله عنهما قال تراءى الناس الهلال فأخبرت النبي صلى الله عليه وسلم أني رأيته فصام وأمر الناس بالصيام. عبد الله بن عمر باستلالفوا حديث ሰዎች የረመዳንን ጨረቃ ፈለጉ፣ እኔም አብሬያቸው ነበርኩና እኔ ጨረቃውን ተመለከትኩኝ፣ ለነቢዩ ዓለይሂ ሰላቱ ወሰላምን ጨረቃ ይቻለሁ ብዬ ነገርኳቸው። ከዛ ነቢዩ ዓለይሂ ሰላቱ ወሰላም ጾሙ፣ ሰዎችም እንዲጾሙ አዘዙ ብሎ አብዱላህ ብን ዑመር ባስተላለፉት ሐዲስ ስለተረጋገጠ አንድ ሰው አይቻለሁ ካለ ታማኝ ከሆነ ያ ሰው የጨረቃው ማለት ነው የረመዳንም ይሁን የትኛውም ጨረቃ ይረጋገጣል በማየት። ولما ثبت عن رسول الله صلى الله عليه وسلم أن أعرابيا شهد عنده بأنه رأى الهلال فقال صلى الله عليه وسلم أتشهد أن لا إله إلا الله وأني رسول الله؟ قال نعم. قال يا بلال أذن في الناس فليصوموا غدا. عند قدر سوء للنبي عليه الصلاة والسلام ماتوا ጨረቃ ይቻለሁ አላቸው። أتشهد أن لا إله إلا الله ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ ትመሰክራለህ? እኔም የአላህ መልእክተኛ መሆኔን ትመሰክራለሁ ያሉት ነቢዩ ዓለይሂ ሰላቱ ወሰላም። አዎ በአላህ አንድነት እሱ ብቻ እንደሚመለክ መሰክራለሁ፣ እርሱም የአላህ መልእክተኛ መሆነውን መሰክራለሁ ሲላቸው ቃለ ያ ቢላሉ አዝን ፊናስ፣ አንተ ቢላል ሆይ ሰዎችን አሳወቅ፣ ፈሊየሱሙ ገደን ነገ እንዲጾሙ ንገራቸው በማለት ነቢዩ ዓለይሂ ሰላቱ ወሰላም ተናግረው
ስለዚህ አንድ ሰው ታማኝ የሆነ ሰው ጨረቃ አይቻለሁ ካለ የረመዳን ጨረቃ ይረጋገጣል። فإذا رؤي هلال دخل رمضان ጨረቃው ከታየ ቢሻሂድ ዓድልን አንድ ሰው ፍትሃዊ የሆነ ከሆነ ይረጋገጣል ማለት ነው። ይሄ ረመዳን ለመግባቱ ነው። የፊጥር ከሆነ ግን ሁለት ሰው መሆን አለበት፣ ታማኝ መሆን አላቸው። ጨረቃውን አይተናል የሚሉት በእንደዚህ ይረጋገጣል ማለት ነው። ይሄ ረመዳን ሴትም ብሆን ችግር የለውም። አይቻለሁ ካለች ታማኝ ከሆነች አንዷ ሴት አይቻለሁ ካለች ረመዳን ይረጋገጣል የሚለው ነው አርጃሑ አቅዋል ዑለማ። ስለዚህ በዚህ መልኩ ነው እንግዲህ ረመዳን የሚጾመው ማለት ነው። ይሄ በአይን ከታየ ነው። በተለያዩ መሳሪያዎችም የሚታይበት መንገድ ከሆነ በአሁኑ ሰዓት እንደሚደረገው ይሰብታል ማለት ነው። ጨረቃውን አጉልቶ የሚያሳዩ መሳሪያዎች ተጠቅሞ ቢታይ ሰዎች ካዩት ያው ተፈጥሯል ነው፣ በዛው ይረጋገጣል፣ ምንም ችግር አይኖረውም። አንድ አካባቢ ከታየ ደግሞ መጧሊያቸው አንድ ከሆነ አሁንም ሁላቸውም ይይዛቸዋል ማለት ነው። እዚህ ሀገር ከታየ ጎረቤት ሀገራቶች ባያዩ የዚህ ሀገር እርግጠኛ ወሬ ከሆነ ፀሐይ የሚወጣው በአንድ መስመር ከሆነ መጧሊያው አንድ ከሆነ ሁላቸውንም ግድ ይላል። ግዴታ በየሀገሩ ማየት አይጠበቅበትም ማለት ነው። ነገር ግን መጧሊያቸው የሚለያይ ከሆነ በዚህ ፀሐይ ሲወጣ በሌላው ሀገር የማይወጣ ከሆነ ወይም ደግሞ ሰፊ የሆነ ልዩነት ካለው ሁሉም ባለበት አቅጣጫ ማየት አለበት። በሚያፈጥርበትም ጊዜ እንደዚህ ሆኖ እዚህ ፀሐይ ከገባ ሌላው ሀገር ላይ ገባ ስለሚችል ሁሉም በየሀገሩ ፀሐዩ ሲገባ ነው የሚያፈጥረው። ጨረቃውን ሲያይ ነው የሚጾመው ማለት ነው። ويوم 30 من شعبان إذا لم تثبت رؤية الهلال فيه فإنه يوم شك لا يجوز صومه في أصح قولي العلماء 30ኛው ቀን ጨረቃ ያልታየበት ከሆነ የሸክ ቀን ይባላል፣ የጥርጣሬ ቀን ይባላል። እሱን ቀን መጾም አይፈቀድም። سواء كان الجو صحوا أو غيما ደመናው ሰማዩ ጥርት ያለ ቢሆንም ደመናም ቢሆንም ዛሬ ማታ ጨረቃ ካልታየች ነገ 30 ሊሆን 30ኛውን ቀን መጾም አይፈቀድም፣ የተከለከለ ነው። لقول النبي صلى الله عليه وسلم صوموا لرؤيته فإن غم عليكم فأكملوا عدة شعبان 30 يوما. وقال صلى الله عليه وسلم لا تقدموا رمضان بصوم يوم ولا يومين إلا رجل كان يصوم صوما فليصومه. ጨረቃን አይታችሁ ጾሙ፣ አይታችሁ አፍጥሩ። ማየት ካልቻላችሁ 30 ቀን ቆጥራችሁ ጾሙ አፍጥሩ ብለዋል። ሌላ ሐዲሳቸው ደግሞ ረመዳንን በአንድ ቀን ወይንም በሁለት ቀን አታስቀድሙት። አስቀድማችሁ አንድ ቀን አትጾሙ ወይንም ደግሞ ሁለት ቀን ከረመዳን በፊት አንድ ቀን ሲቀረው ወይንም ሁለት ቀን ሲቀረው እንዳትጾሙ። ኢላ ረጁሉን ካነ የጾሙ ጾመን ፈሊየሱምሁ። ልምድ ያለው ሰው ሲቀር ሰኞና ሐሙስ እየጾመ ልምድ ካለው ወይንም ደግሞ ሌላ የጾም ልምድ ካለበት ያን ልምዱን 30ኛው ቀን ወይንም 29ኛው ቀን ቢገጥምበት እሱ ከሆነ ይጾም። ሌላው ግን ለጥርጣሬ ብሎ ምናልባት ረመዳን ሊሆን ይችላል ለጥንቃቄ በሚል እሳቤ የውመ ሸክ የሚባለውን 29ኛውንና 30ኛውን ቀን መጾም የተከለከለ ነው ማለት ነው። ከዛ ውጭ ያለ ሻዕባንን ሙሉ መጾም ይችላል። ያው እነዚህ ሁለት ቀናቶች ሲቀሩ አስቀድሞ ከመካከለኛው መጨረሻው አካባቢ መጾም ይቻላል። እኩል ነው፣ ምንም ልዩነት የለውም። ሻዕባንን መጾም ማለት ነው። አጅሩ ከፍ ያለ እንደሆነ በተለያዩ አጋጣሚዎች ይነገራል። ነገር ግን በሻዕባን ወራቶች ቀናቶችን የሚያበላልጣቸው ነገር የለም። ከመጀመሪያው የሚጾመው መካከል ላይ የሚጾመው መጨረሻው ረመዳን ሊገባ አንድ ቀን ሁለት ቀን ሲቀረው መጾም የተከለከለ ነው እንጂ ከዛ ውጭ ያለውን በየትኛውም ጊዜ ቢጾም ችግር የለውም ማለት ነው። ስለዚህ ረመዳንን በማየት ነው የሚጾመው። አንድ ሰው ደግሞ ካየ የሚመለከተውን አካል መንገር ግዴታ ነው። ተዓውን ያስፈልጋል። ተዓወኑ ዐለል ቢሪ ወተቅዋ። አንድ ሰው ጨረቃ መፈጠሩን ካየ ወልየል አምር የሙስሊሞች መሪ ወይንም ደግሞ ኢዕላን የሚደረግበትን ለሁሉም እንዲሰራጭ ማድረስ አይቻለሁ ብሎ መናገር ተገቢ ነው ማለት ነው። ስለዚህ ረመዳን